ሰላም ጤና ይስጥልኝ እንደምሰነበታችሁ ውድ ተመልካቾቼ እንኳን ወደዚህ ዩቲዩብ ቻናል በሰላም መጣችሁ። ሰብስክራይብ ላይክ ሼር በማድረግ ቤተሰብ ሁኑ። ዛሬ የምንመለከተው ስለ ታላቋ መርከብ ታይታኒክ ይሆናል። ታይታኒክን እንደዚህ ያገነናት ምንድነው? አብረን የምንመለከት ይሆናል። እንደ አውሮፓውያን አቆጣጠር በ1997 የጄምስ ካሜሩን ድንቅ ፊልምና በታላቋ መርከብ ታይታኒክ የመስመጥ አደጋ 100ኛ ዓመት በ2012 መሃል በተለይ በእንግሊዝና በአሜሪካ መርከቧን በተመለከተ ከፍተኛ ፍላጎትና ትርምስ ነበር። በአደጋው ምክንያት የሞቱት ሰዎች ቁጥር 1500 ነው። በእርግጥ አሰቃቂ አደጋ ነው። ነገር ግን ከጥቂት ዓመታት በኋላ ከ1914 እስከ 1918 በአንደኛው የዓለም ጦርነት ከሞቱት በሚሊዮን ከሚቆጠሩ ሰዎች አንፃር ኢምንት ነው። ታዲያ የመርከቧን ጉዳይ እንደዚህ ያገነነው ምክንያት ምንድነው? አብረን መልሱን የምናይ ይሆናል። በግሪክ አፈ ታሪክ መሰረት ታይታን የሚባሉ ግዙፍ የአማልክት ዘሮች ነበሩ። ዝርያቸውም ከምድርና ከሰማይ ነበር። ለረጅም ዘመናት በምድር ላይ ኃያል ሆነው ከኖሩ በኋላ ተቀናቃኝ መጣባቸው። ከተቀናቃኞቻቸው ጋርም 10 ዓመት የፈጀ ደም አፋሳሽ ጦርነት አደረጉ። በእርግጥ ታይታኖች እጅግ ግዙፍና ጠንካራ ነበሩ። ቢሆንም የነበራቸው ግልብ ጥንካሬ ብቻ ነበር። በሌላ በኩል ተቀናቃኞቻቸው ኦሎምፒያኖች ብልሃት፣ ውበትና ጥበብ ነበራቸው። እናም በመጨረሻ ኃያላኖቹ ጠንካራዎቹ ግዙፎቹ ታይታኖች ተሸነፉ። ሽንፈታቸው በእንግሊዝኛ ስነ ጽሑፍ ታላላቅ ግጥሞች መሃል አንዱ የሆነው የጆን ኪትስ ሃይፐሪዮን ማጠንጠኛ ነው። በ1912 ከበረዶ ግግር ጋር ተጋጭታ ወደ አትላንቲክ ውቅያኖስ ወለል የሰጠመችው ታላቋ ፈጣኗ ኃይለኛዋ መርከብም ሻምፓኝ ተከፍቶላት እንደ ታይታኖቹ ታይታኒክ ተባለች። እግዚአብሔር እንኳን ሊያሰምጣት አይቻለውም ተብሎ ደረት ተነፋላት። ታይታኒክን ልዩ ያደረጋት አደጋው ተራ የአንድ መርከብ መስመጥ ብቻ አለመሆኑ ነው። የታይታኒክ መስመጥ ታላቅ መልእክት ነው። መልእክቱ ቀላልና ግልጽ ነው። አለቅጥ በጉልበታችሁ አትመኩ፣ በኃይለኝነታችሁ አትደገፉ። ከመጠን ያለፈ በራስ መተማመን መጨረሻው ውድቀትና ሽንፈት ነው። የጄምስ ካሜሩንን ፊልም ዝነኛ ያደረገው ይህ ኃያል መልእክት እንጂ የጃክና የሮዝ ፍቅር አይደለም። መርከቧ በእውን የነበረችና የሰጠመች ቢሆንም ሮዝ እና ጃክ ልብወለዳዊ ገጸ ባህሪያት ናቸው። የፍቅር ታሪኩ ፊልሙን ለማጣፈጥ የተጨመረ ቅመም ነው። በመጨረሻ ሚት በተለይ የግሪክ ሚት ከብዙ ሚሊኒየም በኋላም እንዴት በስነ ጥበብና በምዕራባዊ ስልጣኔ ውስጥ ጉልህ ሚና እንደሚጫወቱ አብይ ምሳሌ ነው። ስለተከታተላችሁኝ አመሰግናለሁ። የደወል ምልክቷን በመጫን የተለያዩ ኖቲፊኬሽኖች፣ የተለያዩ ዜናዎችና መረጃዎች እንዲደርሷችሁ አድርጉ። በሰላም ቆዩ።